ዛሬ ደግሞ በልቤ ያለው ቃል ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ያለውን ነው። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ስለ እናንተ ያለኝን ዕቅድ የማውቅ እኔ ብቻ ነኝ። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እናንተ በተስፋ የምትጠብቁት መልካም ነገር የሚፈጸምበት ነው ይላል። ስለ እናንተ ያለኝን ዕቅድ ማውቅ እኔ ብቻ ነኝ። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እናንተ በተስፋ የምትጠብቁት መልካም ነገር የሚፈጸምበት ነው። እግዚአብሔር እንዲያስተምረን ራሶቻችንን ዝቅ አድርገን እንጸልይ። ሰማይንና ምድርን የፈጠርክ ታላቅ አምላክ፣ ሁሉን የምታውቅ ጌታ፣ በዚህ ሰዓት ልጆች በአንድ ላይ ተሰብስበን ስምህን ከፍ እናረጋለን። እግዚአብሔር ሆይ ሳንፈልግህ ፈልግህ ያገኘህን፣ ሳናውቅህ ያወቅከን አንተ ነህ። እግዚአብሔር ሆይ ያንተን ፍቅር በቃላት ልንገልጸው አንችልም። በጣም ወድህናል። ስለወደድከን እኛም እንወድሃለን። እግዚአብሔር ሆይ የልባችንን መሻት የምታውቅ አንተ ነህና አምላክ ሆይ እንደ ባለጸግነት የሚያስፈልገንን ነገር አንተ ለግሰን። እግዚአብሔር ሆይ ቃልህ ሁለት አፎት ካለው ሰይፍ ይበልጣል፣ እየሰነጣጠቀም ውስጣችን ይገባል። ያንን ቃል እንፈልጋለን ጌታ ሆይ። እነዚህ ወገኖቼ ብዙ መስዋዕት አርገው የረፍት ጊዜያቸውን መስዋዕት አርገው በዚህ ስፍራ ተሰብስበዋልና እግዚአብሔር ሆይ ለልጆች ስትል እባክህን እዘንላቸውና የሚያስፈልጋቸውን ቃል ስጣቸው። ጌታ ሆይ እኔም ደግሞ አውቃለሁ ብዬ በማለት ሳይሆን በፍርሃትና በመንቀጥቀጥ በቅዱሳን ሕዝብ ፊት ቆሜያለሁና ብቻዬን እንዳልቆም አብረኸኝ ቆም። ጌታ ሆይ ጸጋህን አብዛልኝ። አንተ እንድናገር የምትፈልገውን እንዳንድም እንዳላስቀር፣ እንድናገር ያልፈቀድከውን ነገር ደግሞ ከራሴ እንዳልጨምር ጠብቀኝ። እግዚአብሔር ሆይ አንድም ነገር በልባችን ውስጥ ሳትተውልን ባዶአችንን መጥተን ባዶአችንን እንዳንወጣ ጠብቀን። ጌታ ሆይ ጌታ ለሁላችንም ዓላማና ዕቅድ አለህ። ተመስገን ጌታ ሆይ። ዕቅድህን፣ ፈቃድህን፣ ዓላማህን አሳውቀን። ይህንን ጊዜ ለአንተ አሳልፈን እንሰጣለን። ለአድማጮች አስተዋይ ልቦናና ሰሚ ጆሮን ፍጠርላቸው። ለእኔም ደግሞ ጸጋህን አብዛልኝ። እንደምትናገረው ያንተን ቃል እንደምትፈልገው እንድገልጽ እርዳኝ። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ለሰው ሁሉ ዓላማ አለው። ስለ እናንተ ያለኝን ዕቅድ የማውቅ እኔ ብቻ ነኝ። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እናንተ በተስፋ የምትጠብቁት መልካም ነገር የሚፈጸምበት ነው ይላል። ሰው ሕይወቱን መመርመር እንደሚገባው የእግዚአብሔር ቃል ይናገራል። ሰቆቃው ምዕራፍ 3 ቁጥር 40 ላይ መንገዳችንን እንመርምር፣ እንፈትን፣ ወደ እግዚአብሔርም እንመለስ ይላል። እኔና እናንተ እግዚአብሔር በዚህ ዓለም ከተፈጠርንበት ጊዜ ጀምሮ 10 ዓመት፣ 20፣ 30፣ 40፣ 50፣ 60 ዓመት በዚህ ዓለም ተመላልሰናል። በዚህ ዘመን አልፎ አልፎ እኔና እናንተ አንድ ቦታ ቆም ብለን ወደ ኋላ ተመልክተን
የመጣንበትን መንገድ መርምረንና አይተን ገምተን አንዳንድ ጥያቄዎች በአእምሮአችን ሳይመላለሱና ሳይመጡ አይቀሩም። ራሳችንን በጥንቃቄ መመርመር የሚገባን አንድ ጊዜ ብቻ ሳይሆን በየጊዜው በሕይወታችን ውስጥ ያለፍንበትንና የሆነውን ሆነን የተገኘነውን ነገር መመርመር እንደሚገባን የእግዚአብሔር ቃል ያስተምረናል። የዓለም ፈላስፋዎችን ፕላቶን የመሳሰሉት ያልተመረመረ ሕይወት ዋጋ ቢስ ሕይወት ነው ይላሉ። ራስን መመርመር በስጋዊ ዓለም ብቻ ሳይሆን በመንፈሳዊ ሕይወትም እጅግ በጣም አስፈላጊ ነው። አንዳንዶቻችን በመጠኑም ቢሆን የተመቻቸ ኑሮ እንኖራለን። ትምህርት ቤት ገብተን የቻልነውን ያህል ትምህርት ተምረናል። ቤተሰብ መስርተን ልጆች ወልደን አሳድገናል። አንዳንዶቻችንም የልጅ ልጆች አይተናል። በአገልግሎት ተስፋ ሰፊና ረጅም ጊዜ ይህንን የምንወደውን እግዚአብሔርን አገልግለናል። ይሁን እንጂ አልፎ አልፎ ራሳችንን የምንጠይቅበት ጊዜ መኖር አለበት። የእናንተን እኔ አላውቅም፣ የራሴን ግን ልንገራችሁ። የኔ ነገር ይሄ ነው ወይ? ይሄ ማለት ነው ማደግ የምችለው እስከዚህ ድረስ ብቻ ነው? የኔ ጉዳይ አበቃልኝ ማለት ነው? የእድገቴ እዚሁ ላይ ማብቃት አለማብቃቱን ራሴን መረምረዋለሁ። እውነቱን ልንገራችሁና አንዳንድ ጊዜ ጨርሶም በልቤ ውስጥ እግዚአብሔርን የምፈልገው ደረጃ ገና የደረስኩ መስሎ ያገለገልኩ መስሎ አይሰማኝም። የኔ ነገር ይሄው ነው በቃ ማለት ነው የምጠይቅበት ጊዜ አለው። የምደርስበት ጫፍ ድረስ ደርሻለሁ። ከዚህ በኋላ ወይም ከዚህ የበለጠ ማደግ አልችልም ማለት ነው ብለን ራሳችንን እንጠይቃለን። ይሄ ትክክለኛና ጤናማ የሆነ መንገድ ነው። እኔ እግዚአብሔር ባስቀመጠኝ ቦታ ነኝ ያለሁት ወይንስ ደግሞ ባላስቀመጠኝ ቦታ እንዳደርግ የማይፈልገውን ነገር እያደረግኩ ውር በማለት በመሮጥ ላይ ነኝ ያለሁት? ወይስ እግዚአብሔር ባስቀመጠኝ በደነገገኝ ይሄንን ነው ዓለም ከመፈጠሩ በፊት ለእኔ የደነገገው መለሰ የሚሠራው መሆን የሚችለው እስከዚህ ድረስ ነው ወይ ብዬ ራሴን እንድጠይቅ ያደርገኛል። ለምን ሮጬ መጨረሻው ላይ ዋጋ የሌለው ብኩን ዜሮ ከሆነ እንዴት ያሳፍራል። እስካሁን ብዙ ሮጬአለሁ፣ ብዙ ሰብኬአለሁ፣ ብዙ አስተምሬአለሁ፣ ብዙ ጽፌአለሁ። እግዚአብሔር የሚፈልገው ደረጃ ላይ ደርሻለሁ ወይ? ወይስ በቃ የኔ ጫፉ ላይ ደርሻለሁ ብዬ ራሴን ጠይቃለሁ። እውነቱን ልንገራችሁና አንዳንዴ 24 ሰዓት መሆኑ ቀርቶ 48 ሰዓት ቢሆንልኝ ደስ የሚለኝ ጊዜ አለ። ሰርቼ የምጠግብ አይመስለኝም። ያረኩት አይጠግብ፣ አላረካኝም፣ አያስደስተኝም፣ አይበቃኝም። ሁልጊዜም እግዚአብሔር ሆይ ይሄው ነው ወይ ብዬ ጠይቃለሁ። ወገኖቼ ጤናማ ጥያቄ ነው። ስተን እንደሆነ አላግባብ ሮጠን እንደሆነ የኛ ያልሆነውን መንትፈን ሮጠን ሌላ ቦታ ሄደን እንደሆነ እግዚአብሔርን ቆም ብለን ማረገው ነገር ልክ ነው ወይ? እግዚአብሔር ከሚፈልግበት ደረጃ ደርሻለሁ ማረገው እሱ የሚፈልገው ነው ወይ ነው? መድረስ ከምችልበት ጫፍ ደርሻለሁ። ከዚህ በኋላ ከዚህ የበለጠ አላድግም። አንዳንዶች መለሰ ብዙ ሰብከሃል፣ ብዙ አስተምረሃል፣ ብዙ ሰዎች ነክተሃል፣ አንተ ከዚህ በኋላ ብታቆምና ብትዘጋው በቂ ነው እኮ ይሉኛል። ውሸት ነው። እኔ አሁን ያለሁት ገና እግዚአብሔር አሁን ሰውየው የሚያየው አሁን የደረስኩበትን ብቻ ነው የሚያየው። ግን እግዚአብሔር የሚያየው ገና ልደርስበት የምችለው ነገር እንዳለ ያውቃል። ስለዚህ እዚያ ደረጃ ድረስ ደርሻለሁ ወይ ብዬ ራሴን እጠይቀዋለሁ። ከማንም ለመብለጥ አይደለም፣ ከማንም ለማሽቀዳደም አይደለም። በእግዚአብሔር መንግሥት ውስጥ እሽቅድምድምና ቅድሚያ የለውም። ግን እግዚአብሔር እኔን ሲፈጥረኝ መጀመሪያ መለሰ
መሆን የምችለውን አውቆ ነው እግዚአብሔር እኔን የመረጠኝ። መርካቶ ውስጥ ሕፃን ልጅ ሆኜ ብይ ሲጫወት ጭቃ ውስጥ ሳቦካ ሰዎች አይተው ስቀው ያልፋሉ። እግዚአብሔር ግን በዚያ በጭቃ ውስጥ ያየኝ አምላክ በዚያ ሰዓት ያለሁትን ሳይሆን ወደፊት ልሆን የምችለውን ነገር ስላየ ነው። አሁን ያለሁበትን አይደለም ወገኖቼ። አሁንም እናንተም ራሳችሁ አሁን ያደረሳችሁበት ብቻ አይደለም፣ ልትሆኑ የምትችሉበትን ገና ወደፊት ያውቃል ያ እግዚአብሔር። እግዚአብሔር ለሰው ሁሉ ዓላማና ዕቅድ አለው። አንድ ስፍራ ለረጅም ጊዜ ከቆየን፣ እድገት በሕይወታችን ካላየን፣ እድገቱን ያገደው አንድ ነገር መኖር አለበት ብለን ውስጣችንን እንዲጠይቀን መጠየቅ የሚያስጨንቀን መኖር አለበት። ራሳችንን ማንመረምር እንደሆነ ራሳችንን ማንጠይቅና ማንፈትሽ ከሆነ የተቀመጥንበት ቦታ እንደተቀመጥን እንቀራለን። ለዚህ ነው ራሳችንን ሁልጊዜ መጠየቅ የሚገባን። መነሻ ራእይ ቢኖረንም ራእያችን ካላደገ አንድ ስፍራ ለረጅም ጊዜ ከቆየን ምናልባት ያለንበት ስፍራ ተመችቶን ተቀምጠን ይሆናል ብለን ራሳችንን የግድ መመርመርና መጠየቅ አለብን። አንድ ቦታ ፍሪዝ አርገን ቆመን ይሆናል። ስለዚህ ራሳችንን መጠየቃል። ተመችቶኛል፣ ችግር የለብኝም፣ እንቅፋት የለብኝም፣ የሚያስቸግረኝ ሰው የለም፣ ነፃነት አለኝ፣ እንደ ልቤ ይሆናለሁ፣ እጁ ተመችቶኛል ብዬ እዚሁ ከተቀመጠው እግዚአብሔር ራእይን ሊያሰፋና ትልቅ ነገር ሊሰጠኝ ሲገባ እኔ ይኸው ይበቃኛል ብዬ ነው ያል። ራእይ እንዲያድግ የምፈልገው እግዚአብሔር መነሻ ሀሳባችንን ያውቃል፣ ሞቲቫችንን። እኛ በልጠን ታውቀን ትልቅ ሰው እንደዚህ ዝነኞች ለመሆን ሳይሆን ለእግዚአብሔር መንግሥት ውስጣችን የሚቀና ለሚጠፉት ነፍሳት የምንቆረቆር በዓመት 43 ሚሊዮን ሕዝብ በየዓመቱ ጌታን ሳያውቅ ወደ ዘላለም ሞት ይሄዳል። ይሄ ያንገበግበናል። ይሄ ከሆነ እኔና እናንተ አሁን የደረስንበትና የሮጥነው ሩጫ በቂ አይደለም ብለን እናስባለን። መነሻ ራእይ ቢኖረንም ራእያችን ካላደገ አንድ ስፍራ ለረጅም ጊዜ ከቆየን ፍሪዝ አርጓል ማለት ነው። በጣም ትልቅ ችግር ውስጥ እንገባለን። እግዚአብሔር እንድንሆን የሚፈልገው ገና መንገድ ላይ እንዳለን እንዳንቀር እኔና እናንተ መጠንቀቅ አለብን። እንዲሁ ለመናገር ብዬ የተናገርኩት አይደለም፣ በጣም ቁም ነገር ነው። እግዚአብሔር እንድንሆን የሚፈልገውን ገና ሳንሆን መንገድ ላይ እንዳንቀር በጣም መጠንቀቅ አለብን። እስከዚህ ድረስ ነው ብዬ ከገመትኩት አገባ፣ ወለደ፣ በላ፣ ጠጣ፣ ፎቴ ገዛ፣ ባንክ አስቀመጠ፣ በቃ ይሄው ብቻ ከሆነ እንዴት አይነት ኪሳራ ይሆናል። እግዚአብሔር ሌላ ዓላማ አለው በእኔ ሕይወት ውስጥ። እኔ እኮ ይህን ያህል ሰባኪ አይደለሁም፣ አልታወቅ ነኝ፣ ምንም አይደለም፣ ግን ምንም መጨነቅ የለብኝም እንላለን። ግን እግዚአብሔር ለሁላችንም በእግዚአብሔር መንግሥት ውስጥ ቤት ስፍራ አለው። ለሁላችንም ዓላማ አለው። ማናችንም አሁን የደረስንበት ደረጃ እንደርሳለን እንሆናለን ብለን ገምተን አናውቅም። የራሴን አመጣጥ ነግሬያችኋለሁ። ከመርካቶ ከዚያ ጭቃ ዱርዬ ባለበት ቦታ ከዚያ ተነስቼ ሰው ሆናለሁ ብዬ አላልኩም። እግዚአብሔር ግን ዓላማ አለው። በዚያ ሕዝብ መካከል፣ በዚያ ግርግሩ ቦታ፣ በዚያ ጭቃ ቦታ፣ በዛ ሌብነት በበዛበት ቦታ የእግዚአብሔር ዓይን በእኔ ላይ ነበረ። ብዙ መንገድ ተጉዣለሁ፣ ግን ገና አልደረስኩም።
ገና እግዚአብሔር የሚፈልገው ደረጃ ገና ጨርሶ አልደረስኩም። እግዚአብሔር እንድንሆን የሚፈልገውን ነገር ገና ሳንሆን መንገድ ላይ እንዳንቀር መጠንቀቅ አለብን። ይሄ መልእክት ሁላችንንም የሚነካ ነው። አንድንም ሰው አያስቀርም። ለጌታ ብዙ ሰርተናል ብለን ተደላለን አንቀመጥም። እግዚአብሔር እንድሆን የሚፈልገውን ነገር ገና ሳልሆን የቀረሁስ እንደሆነ ነው። የዛሬውን ድላችንን ስንቆጥር ገና ነገ ልንደርስበት ከምንችለው ስፍራ ሳንደርስ እንዳንቀር መጠንቀቅ አለብን። የዛሬውን ድላችንን ስንቆጥር ነገ ልንደርስበት ከምንችለው ስፍራ ሳንደርስ እንዳንቀር መጠንቀቅ አለብን። እንግዲህ እኛ ከምንፈልገው ደረጃ ሳይሆን እኔ የምፈልገው ነገር መለሰ ሮጠሃል፣ ብዙ ሮጠሃል፣ በረሃው ውስጥ ሱዳን፣ ጅቡቲ፣ ልዩ ልዩ ቦታ ሮጠሃል፣ ሄደሃል፣ አገልግልሃል። መለሰ አሁን እንግዲህ ሪታየር ማድረግና በቃ ቁጭ ብለህ ብቻ መጠበቅ ነው የሚለው ስጋዬ። እግዚአብሔር ግን እንደሱ የሚፈልግ አይመስለኝም። እኛ ከምንፈልገው ደረጃ ሳይሆን እግዚአብሔር ራሱ ከሚፈልገው ደረጃ መድረሳችንን እንድንችል ራሳችንን ማዘጋጀት አለብን። ሁላችንንም እንማራለን። እግዚአብሔር የሚፈልገው እኛ ከምንፈልገው ይለያል። ቆሽ እንኳን ተለየ። ምክንያቱም እሱ አዋቂ ነው፣ እኛ አላዋቂ ነን። የምንፈልገው ነገር የሚቆርጠን፣ የሚገለን፣ የሚያጠፋን ይሆናል። እርሱ የሚፈልገው ግን ጉዳት እንዳለበት ስለሚያውቅ ያን ነገር ይከለክለናል። ስለከለከለን ተመስገን። ዛሬ እግዚአብሔር በፊታችሁ እንድቆም ያደረገኝ እሱ የከለከለኝ ነገር በመኖሩ ነው። ባይከለክለኝ ኖሮ እዚህ አልገኝም። እግዚአብሔር የሚፈልገው እኛ ከምንፈልገው ይለያል። እኛ ራሳችንን እንወስነዋለን። እዚህ ድረስ ድነው ምደርሰው የሚፈልገውን ነገር አግኝቻለሁ፣ ሆኛለሁ፣ በቅቶኛል፣ እዚህ ነኝ ነው። እግዚአብሔር ግን ከዚህ በላይ ሚዛን አለው። ከዚያ በላይ እንድናልፍ የሚፈልገው አለ። በዚህ ዓለም ለሰው የተመደበልን ዘመን አጭር ነው። የቤተ ክርስቲያን እዚህ ካመለክን 25 ዓመት አለፈ። ዋው! የሚገርም ነገር ነው። ወደ ሞታችን እየተቃረብን ነው። ወደ ጌታችን ለመሄድ በ25 ዓመት ቀርበናል። ይቺ የሚቀጥለው አንዳንዶቻችን ምናልባት 25ቱ እንደገና እንደርስበትም ይሆናል። ስንቱ እንደሚቀር አናውቅም እንደሚያልፍ። ግን 25ቱ ዓመት ቶሎ ከተፍትልና ብዙዎቻችን ተጨማደን እድሜ ካለን ማለት ነው። እኔም እዚህ መውጣት የምችል አይመስለኝም። እዚች ላይ መቀመጫ አስቀምጣችሁልኝ ተቀምጬ እንደምሰብክ ነው እድሜ ቢሰጣል። አለበለዚያ እሱም ከመጣ ጌታ ይክበር፣ እሱም ከወሰደኝ ስሙ ይባረክ። አጭር ነው ግን ዘመናችን በጣም አጭር ነች። ቶሎ ትደርሳለች። ሁሉም ቶሎ ነው። ልጆቻችን እዚህ የምናቅፋቸው የነበሩ ዛሬ ትልቅ ሆነው ኮሌጅ ጨርሰዋል። እኔ ስመጣ የነበሩ ሕፃናት እነ ሰለሞን የያዟቸው ልጆች ሁሉ ዛሬ ትላልቅ ልጆች ሆነው ሳይ ለእኔ የተሰማኝ ደስታ ልነግራችሁ አልችልም። እግዚአብሔር ዕድሜ ሰጥቶ አሳየን። ቶሎ ያልቃል። ለዚህ ቶሎ ልቅ ለሚለው ሕይወታችን እግዚአብሔር የሚፈቅደውን ነገር በሕይወታችን ሰርተንና ሆነን ኖረን ተገኝተን ማለፍ እንዴት ድንቅ ነው! እንዴት ድንቅ ነው! ቶሎ ያልቃል። ያገኘነውም ከእግዚአብሔር ስለሆነ የኔ ነው ብሎ ሊጠራን ይችላል፣ ሊወስደው ይችላል፣ በቃ ሊል ይችላል። በእግዚአብሔር እንጂ በእኛ ቁጥጥር ውስጥ መሆኑን ባለማወቃችን በሕይወታችን ወይም ለሕይወታችን ትርጉም ለመስጠት ከእግዚአብሔር ስለሆነ ለመስጠት አቅጣጫችንን ለመለወጥ ሙከራ እናደርጋለን።
እንግዲህ ይሄ እስከዚህ ድረስ መንደርደሪያ ከደረስን በኋላ እግዚአብሔር መጠየቅ ያለብን ጥያቄ ቢኖር እግዚአብሔር እንድንጠይቀው አይቀየምም። ነፃነት አለን። አባታችን ነው። ያልገባንን ነገር መጠየቅ እንችላለን። ማመን ያቃተንንም እንኳን ማመን አቃተኝ ማለት እችላለሁ። ማመን አቃተኝ አልቻልኩም ማለት እችላለሁ። እንደ አቅሜና እንደ ፍላጎቴ መረዳት የምችለውን ያህል እስከምረዳ ድረስ ያስረዳኛል። እኔና እናንተ ለሕይወታችን እግዚአብሔር ምን አይነት ዓላማና እቅድ ፈቃድ እንዳለው ጠይቀነው እናውቃለን? በሕይወታችሁ እግዚአብሔር ለእኔና በላ፣ ጠጣ፣ ገባ፣ ተዋለደ ብቻ ከሚለው አልፎ ለእኔና ለእናንተ እኔ እዚህ ወጥቼ መድረክ ላይ ሽው የማልለው ሰው ተራ ሰው እግዚአብሔር ለእኔ ዓላማና እቅድ አለው ወይ? መልሱ አዎ። ስሙ ይባረክ። አለው ወይ? ለእኔ እቅድ አለው ወይ? የሚሰጥንን መልስ ለመቀበል ፈቃደኞች ነን? ልናቀርቡለት ከሚገቡ ጥያቄዎች መካከል አንዳንዱን የምንጠይቀው የእናንተን አላውቅም፣ እኔ የምጠይቀው ነገር አለ። ጌታ ሆይ በሉት። ጌታ ሆይ በሕይወቴ ምን ማድረግ ትፈልጋለህ? አንዳንዶቻችን ይህንን መጠየቅ የማንፈልገው ምናልባት የሚሰጠን መልስ ያስደነግጠን ይሆናል። ያስሽውን ነገር ጣይና እኔን ተከተይኝ ይላል። ይህን ደግሞ መጣል አልችልም ብለን ስለምንል ጥያቄውንም አናነሳም ይሆናል። ጌታ ሆይ በሕይወቴ ምን ማድረግ ትፈልጋለህ? በሰጠኝ ሕይወት ምን እንዳደርግልህ ትፈልጋለህ? አንዳንድ ጊዜ እግዚአብሔር ፍቅር በጣም ውስጤን ሲሞላውና በደስታ ስፍለቀለቅ እነዚህን ጥያቄዎች እጠይቃለሁ። እግዚአብሔር ሆይ ምን ልሆንልህ? በጣም በቅርብ ጊዜ ያስደነቀኝና ያስደስተኝና ጥያቄ የሆነብኝ ነገር ምንድን ነው? እንደ ልቤ የሆነውን ዳዊትን አገኘው አለ እግዚአብሔር። እየተመላለሰ ጥያቄ በውስጤ ይፈጥራል። እግዚአብሔር ሆይ እንዴት ቢሆንልህ ነው እንዳንተ ልብ የሆነው ዳዊት? እኔ እንዳንተ እንደዛ እንድሆንልህ ምን ልሆንልህ ብላችሁ ጠይቃችሁ ተጨንቃችሁ አስባችሁ ታውቃላችሁ ወገኖች? ምን ልሆንልህ? ውለታው ሲበዛብን እንዘምራለን። ራሳችንን ለሱ ገላልጠን በምስጋና እልል እንላለን። ግን እግዚአብሔር ሆይ ምን ልሆንልህ? ምን ላርግልህ? ያንተ ልብ እንዲኖረኝ የኔን አይነት ልብ ብለህ እንደምትለው እንደ ልቤ የሆነውን መለሰ ወጉን አገኘሁ እንድትል ምን ቢያረግልህ ነው? ባረግልህ ይሻላል። በሕይወቴ ምን እንድለማመድ ትፈልጋለህ? ምን አይነት ማድረግ እችላለሁ? ምን መሆን እችላለሁ? ስትፈጥረኝ እኔን ስለምን ምን እንደሆን ፈልገህ ነው የፈጠርከኝ? ለእነዚህ ጥያቄዎች እውነተኛ መልስ ሊሰጠን የሚችለው እግዚአብሔር ብቻ ነው። ለጥያቄዎቻችን መልስ ሊሰጠን የሚችለው ጥያቄዎቹን ስናቀርብለት ነው። የምንጠብቀው መልስ ሊያስደነግጠን ይችላል። የማንፈልገውን ነገር እንድናደርግ የሚጠይቅ ይሆናል። የማንችለው የሚመስለንን ነገር ሊጠይቀን ይችላል ብለን እንፈራለን። አንድ እውነት ልንገራችሁ፣ እግዚአብሔር ከምንችለው በላይ ጥሩም ሆነ ክፉ አይሰጠንም። አቅማችንን መዝኑ። እግዚአብሔር ሰውን ሲፈጥር ድንቅ አድርጎ ፈጥሮታል። እኔ ውጤት አልባ የሆንኩት ያልተሳካልኝ እግዚአብሔር ሲሰራኝ እንደ ሌሎቹ ጥሩ አንጎል ስላልሰጠኝ ነው በማለት እግዚአብሔርን ሲያማርሩ የምንሰማቸው ሰዎች ጥቂት አይደሉም።
እውነቱን አንወቅ እንጂ እግዚአብሔር እኔና እናንተን ሲፈጥረን ግሩምና ድንቅ አድርጎ ነው የፈጠረን። ዘማሪው ምን ይላል? ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። ፉንጋዎች እንሆናለን፣ አጭሮች እንሆናለን፣ ይህን ያህል ውበት የሌለን እንሆናለን። በእግዚአብሔር ዓይን ፊት ስንታይ ግን ድንቅ ነን። እናት ልጇ ምንም ያህል አስቀያሚ ቢሆን ውብ ነው የምትለው። ለሌሎች ሁሉ አስቀያሚ ነች ልጃቸው፣ ግን ለእናትየው ውብ ነች። እኔና እናንተም በእግዚአብሔር ዓይን ለሱ ውብ ነን። ድንቅ አድርጎ ነው የፈጠረን። ስሙ ይባረክ። ስለዚህ እግዚአብሔር እኔና እናንተን የሚያየን የማይረባ ሆነን አይደለም፣ የማይረባ አርቆ አይደለም የሚያየን። ኦሪት ዘፍጥረት መጽሐፍ ላይ በመደጋገም እግዚአብሔር የፈጠረውን ሁሉ አየ፣ እጅግም መልካም መሆኑን ተመለከተ ይላል። በተጨማሪ በዙሪያችን የሚያጋጥሙንን ሁኔታዎች ሁሉ በሕይወታችን እርሱ እንድንሰራው ያቀደውን ሁሉ መስራት እንድንችል አድርጎ ፈጥሮናል። ይህንን እውነት ለመግለጽ እፈልጋለሁ በደንብ። እግዚአብሔር እኔና እናንተን ለአንድ ዓላማ፣ ለአንድ ነገር ፈጥሮናል። እንዲሁ አይደለም። አንድ ነገር በሕይወታችን የምንሰራውን ነገር እንድንሰራ እንድንችል አስጣጥቆ ፈጥሮናል። ያንን እኔና እናንተ ብቻ ነን የምንሰራው። መለሰ ወጉ እንዲሰራ እግዚአብሔር ዓለም ከመፈጠሩ በፊት የደነገገውንና የወሰነልኝን ነገር ከኔ በስተቀር ቆንጆ አድርጎ ሊሰራው አይችልም። እንዳይመስላችሁ፣ ምናልባት የምሰራው ቆንጆ ነው ለማለት አይደለም። እነግራችኋለሁ። እግዚአብሔር ለአንድ ነገር ለሚፈጥረን ነገር አንደኛ አድርጎ ነው የፈጠረን። ልክ ነው። ይህንን እንድታውቁ ፈልጋለሁ። እግዚአብሔር ለዛ ዓላማ፣ ለዛ ፐርፐስ እሱ ሲፈጥረን ያችን ነገር እንድንሰራ ሲያደርግ አንደኛ እኛ ብቻ ነን ልንሰራው የምንችለው። እግዚአብሔር የሚሰጠንን ነገር አልሰራም ብለን የሌላው አእምሮን ስንሄድ አንደኛ በመሆን ፈንታ ሁለተኛ ሆነን ለመስራት እንሞክራለን። ተረዳችሁልኝ ይሆን? ሞክራለሁ እንደገና። እኔ መጋቢ አይደለሁም። አንዳንዴ ሰዎች አውቀውም ይሆን ወይም ደግሞ የክብር ስም አድርገውት ይሆን ፓስተር ይሉኛል። የመጀመሪያ መልሴ ፓስተር አይደለሁም እላለሁ። ገና ስሙን ገና በሀገራችን ሳይታወቅ ነው አገልግሎት የጀመርኩት። ያኔ ራሴን ሾሜ ፓስተር መሆን ይችላሉ። ግን እግዚአብሔር ለዛ አይደለም ኢኩፕ ያደረገኝ፣ ለዛ አይደለም ያስታጠቀኝ ለሌላ ነገር ነው። እግዚአብሔር እኔን አንደኛ ሆኜ የምሰራው እኔ የምሰራውን ስራ የሰራሁ እንደሆነ ነው። ግን ከዚህ እግዚአብሔር ካስቀመጠኝ ቦታ እንድሰራው ካረገኝ ውጪ ደስ ብሎኝ፣ ሁሉም ዛሬ ፓስተር እየተባለ ሲጠራ ደስ ብሏቸው እኔም ደስ ብሎኝ ዛሬ ፓስተር ሆናለሁ ብዬ ብል ፋንድያ ነው መሆነው፣ ብላሽ ነው። ቆንጆ አርጌ አልሰራው፣ ጥሩ አርጌ አልሰራው። እግዚአብሔር አዋቂ ነው። የኔ ወገኖች፣ አንዳንዴ ከትምህርት ማነስ የተነሳ ሰው ሁሉ ሲገስ ይህንን ፓስተር መሆኑን ሲሻማበት፣ አንዱ ካልሆነ ጠልፎ ሲጥል ተረባርቦ ሲወጣ፣ ያ በዚህ አይነት አይደለም እግዚአብሔር እኔና እናንተን የሚያስታጥቀን። ምናልባት ብደርስ ያ ይሻለኛል ብዬ 100 ሰው 200 ሰው ቢበዛ 1000 2000 10,000 ይሆናል ወስነው ነበር ራሴን። ግን እግዚአብሔር ከዚያ በላይ ስለወሰነ በሚሊዮን የሚቆጠረውን ሕዝብ ለመድረስ እንድንችል ፓስተር አላረገኝም። ስሙ ይባረክ። ስለዚህ እግዚአብሔር ያላረጋችሁን ነገር
ረግጣችሁና ጨፈላልቃችሁ ነጥቃችሁ ሰንጥቃችሁ ወስዳችሁ የምታረጉት ነገር እግዚአብሔር እንዳስቀመጣችሁ ካላወቃችሁት እንዴት አይነት ኪሳራ ነው! ኪሳራ ነው። ከልቤ ነው የምናገረው። እግዚአብሔር ካላስቀመጠኝ ቦታ፣ እግዚአብሔር ከወሰነልኝ ካልወሰነልኝ ቦታ ገንዘብ ስላለበት፣ ስም ስላለበት፣ ክብር ስላለበት ማረገው ነገር ሁሉ ዜሮ ይሆናል። እሱ ፊት ስቀርብ ሰዎች ሳያውቁ ፓስተርዬ ይሉኛል፣ አንድ በግም እንኳን ሳይኖረኝ። እግዚአብሔር ሲያስቀምጠን ያስቀመጠን ቦታ ለዛ ነገር አንደኛው ማን ነው? እኛ ነን። አዜብ ጥሩ ትዘምራለች። እግዚአብሔር እሷን በዛ በድምፅ አስታጥቋታል። እሷ ከምትችለው የበለጠ እኔ ደግሞ መጣ ደስ ሲለኝ ሲሸንጠኝ ህዝቡን ስታነቃንቀው ሳይ ልውጣና ልዘምር ብዬ ብልብል እንደ ፍየል ጮህባቸዋለሁ። እግዚአብሔር ያስቀመጣት የሰጣት ድምፁ ምኑም ሁሉንም ለእሷ ነው። እሷ ተስራው አንደኛ ነች። የለም መልሶ ወጉ ሲሰብክ አይቻለሁና እኔ ሰባኪ መሆን አለብኝ ብላ ብትል እሷም ደግሞ እንደ ፍየል መጮዋ ነው። እግዚአብሔር ሰውን አስታጥቆት ነው። አንዳንድ ሰዎች ሲጠይቁኝ በጣም ጌታ እንደጠራኝ ይሰማኛል ለስብከት ይላሉ። እና በጣም ግን ወጥቼ ለመስበክ ስል መናገርም ያቅተኛል። ምን ላርግ እባክህ ወንድማችን መለሰ ሲሉኝ የምሰጣቸው መልስ አርፈ ተቀመጠ። እግዚአብሔር ከጠራህ እንድትሰብክ አስታጥቆ ነው፣ አሟልቶ ነው የሚሰጥህ። ማንንም መግፋት አያስፈልግም። እግዚአብሔር በቦታው ነው። ከማንም ጋር ተጋፍቼ አላውቅም። እግዚአብሔር ራሱ በሩ ተዘጋብኝ፣ ሁሉ ነገር ጥርቅም፣ ጠበቅኩ ተዘጋብኝ። ስለዚህ እኔ መስበክ ጀምራለሁ ብንል ፎርሽ ነው። እግዚአብሔር ሲጠራ በሩን ይከፍታል። እስካልከፈተልህ ድረስ ገንጥለህ መሄድም አያስፈልግም። ስለዚህ ቁጭ በልና እግዚአብሔርን ጠብቀው። በጉሽጉሻ ሆነን የምናገለግለው በአደባባይ ያወጣናል። ሰዎች ሁሉ ጸጋችንን ያያሉ። እኛ እያችሁልኝ ወይ ብለን የምንለው ነገር የለም። እሱ ያነሳናል። እሱ ሳያነሳን አንነሳ። የምናረገውን ነገር እናርግ። አንዳንዶች ሴሚናሪ ይገቡና ትምህርታቸውን ጨርሰው ሲወጡ ጌታ ሆይ እንግዲህ ተምሬልሃለሁ በላ ወስነኝ ደልድነኝ ይላሉ። እግዚአብሔር ዝም ይላል። እግዚአብሔር ሴሚናሪ መጨረሳችንን እያየ የሚደለድል አይደለም። በውስጣችን አስታጥቆ ነው የሚያስነሳን። ያ ነው። ይህንን አሁን የምናገረውን ነገር ብዙዎች የሀገራችን ክርስቲያኖች ቢያውቁት ኖሮ በቤተ ክርስቲያን ውስጥ መከፋፈል አይኖርም ነበር፣ ግጭት አይኖርም ነበር። ቤተ ክርስቲያን እውነተኛ ቤተ ክርስቲያን ትሆን ነበረ። ይህንን እውነት አለማወቅ ነው። ምናልባት እኮ ጠርቶት ይሆናል ያን ሰው፣ ግን ጠብቅ። ትላንት እንደተነጋገር ነው። ቆይና እግዚአብሔር ደግሞ በጊዜውና በቦታው ካልሆነስ አንድ ቀን ሲቀርህ ቢሆን ካጠራ ግድ የለም። ይኸው እንግዲህ ተዘጋጅቼ ነበር ግን አልጠራኸኝም እንለዋለን። እሱ ጋር ስንደርስ መቸኮል አያስፈልገንም። እግዚአብሔር እኛን የፈጠረን በልተን ጠጥተን ለመኖር የተመደበልንን ዘመን ስንጨርስ እንድንሞት ብቻ አይደለም። ነገር ግን መልካም የሆነው የእርሱ ዓላማና ዕቅድ በሕይወታችን እንዲፈጸም ነው። እግዚአብሔር ስለኛ የማያውቀው ምንም ነገር የለም። እሱ ነው የፈጠረን።
በውጭ የሚታየውን ሥጋዊን እኛነታችንን ብቻ ሳይሆን በዓይን የማይታየውን የተፈጥሮ ስጦታችንና ችሎታችንን ያውቃል። እሱ ነው እና የሰጠን። አዜብ ጥሩ አድርጋ እንድትዘምር ጥሩ ድምፅ እንደሰጣት ያውቃልና እሷን ሰባኪ ቢያደርግ እግዚአብሔር ጥሩ ደልዳይ አይሆንም ነበረ። ያለውን ያውቃል። እኔን ዘማሪ ቢያደርገኝ ጉድ ይፈላ ነበረ። ቤተ ክርስቲያን እየጣላችሁ ትሄዱ ነበር። በእናታችን ማህፀን ከመጸነሳችን በፊት ሁላችን ፍጹም የተለያየን እንድንሆን የተነሳንበትን ብቻ ሳይሆን መድረሻችንንም ያውቃል። 4 ወንዶች ልጆች አሉኝ። 4ቱም የተለያዩ ናቸው። ከአንድ እናት ከአንድ አባት የተወለዱ ናቸው። ግን ችሎታቸውም፣ ጠባያቸውም፣ ቴምፕራሜንታቸው ሁሉም የተለያየ ነው። አንደኛው በጣም ግሩም የሆነ ሰዓሊ ነው። ሌላው ደግሞ የሙዚቃ ሳውንድ ኢንጂነሪንግ የሚችል ነው። አንደኛው ደግሞ ፒፕል ፐርሰን ነው፣ መሸጥ መነገድ የሚችል ነው። ይገርመኛል። እነዚህ እግዚአብሔር ሁላችንም አንድ አይነት ነገር ቢሆን በጣም ይሰለች ነበር አይደል? ሁላችንም አንድ ብንመስል ኖሮ አስባችሁ ታውቃላችሁ? ሁላችንም አንድ አይነት ብንሆን። እግዚአብሔር ግን በፋብሪካ ውስጥ እንደሚሰራ ዕቃ አድርጎ ማድረግ አያቅተውም። ግን እያንዳንዱን ዲስቲንክት የሆነ የተለየ ልዩ አድርጎ ነው የፈጠረው። ስለዚህ ከሌን መሆን ስፈልግ እግዚአብሔርን እምለው ስትፈጥረኝ ጥሩ አድርገህ አልፈጠርከኝም፣ አካሉን አድርገህ እንደ አካሉ አላረከኝም እላለሁ። እግዚአብሔር አዋቂ ነው። የሆነውን ነገር ሆነን እግዚአብሔር እንዲጠቀምብንም ራሳችንን አሳልፈን መስጠት። እግዚአብሔር ለሰው ሁሉ ዓላማና ዕቅድ አለው። እንደዚህ ይላል ኤርምያስ 29 ስለ እናንተ ያለኝን ዕቅድ የማውቅ እኔ ብቻ ነኝ። እኔ ያውቃለሁ፣ ዕቅድ አለኝ። ስፈጥራችሁ በዕቅድ ነው። ምን እንደምትሆኑ አውቃለሁ። ለዛ ነው የፈጠርኳችሁ። ይሄንን ነው እኔና እናንተ የእግዚአብሔርን ፈቃድና ዕቅድ በሕይወታችን ስለማናውቅ ብቻ ሰው ድንበር ውስጥ ጠልቀን እንገባለን። እግዚአብሔር አድርጉ ያላለንን ነገር እናደርጋለን። ዘማሪው እንደዚህ ይላል። መዝሙረ ዳዊት ምዕራፍ 139 መዝሙረ ዳዊት ምዕራፍ 139 ቁጥር 13 እና 15 እስከ 15 ሁለንተናዬን የፈጠርህ አንተ ነህ፣ በእናቴ ማህፀን አገጣጥመህ የሰራኸኝ አንተ ነህ። ክብር የሚገባህ ስለሆነም አመሰግንሃለሁ። ሥራ ሁሉ ግሩምና ድንቅ ነው። ጠንቅቄም አውቃለሁ። አጥንቶቼ በመሰራት ላይ እንዳሉ በእናቴም ማህፀን በጥንቃቄ በመገጣጠም እንዳሉ እዚያም በስውር በማድግበት ጊዜ በዚያ መሆኔን አንተ ታውቅ ነበር። አንተ እዚያ በስውር በማድግበት ጊዜ እንኳን በዚያ መሆኔን አንተ ታውቅ ነበር። እግዚአብሔር ስለ እኔና ስለ እናንተ ያውቃል። እኔና እናንተ ይህንን እውነት ሳናውቅ እግዚአብሔር ፍጹም ተራ በሆኑ ሰዎች ታላላቅ የሆኑ ስራዎችን ይሰራል ብለን ማመንና መቀበል ከባድ አይሆንብንም። እግዚአብሔር ፍጹም ተራ በሆኑ ሰዎች ታላላቅ ስራ መስራት ይችላል። እግዚአብሔር ለዚህ ዓላማ እንዳስነሳቸው የተረዱ ሰዎች እግዚአብሔር ለሰው ሁሉ ዓላማ ካለው ዓላማውን በሕይወታችን ለመፈጸም እርሱ እንድንሆን የሚፈልገውን ለመሆን እኔና እናንተ ፈቃደኞች ነን ወይ ብለን ራሳችንን እንጠይቅ። ይህ ምናልባት መለሰ የምትናገረው አንተ ትልልቅ ነገር ለሚያስቡ ለመሆን የሚችሉ ሰዎች ጉዳይ ነው የምትናገረው። እኔ ተራ ሰው ነኝ፣
በቤተ ክርስቲያን አባል የሆንኩ ብቻ ነኝ። እግዚአብሔር በእኔ ሕይወት ውስጥ ምን ይሠራል ብዬ እጠብቃለሁ። ዕድሜም በስቶ ገፍቶ ሄዷል። ከዚህ በኋላ ክርስቲያን ሆኜ መሞት ብቻ በስተቀር እግዚአብሔር ለእኔ ምን ዓላማ ዕቅድ አለው ብላችሁ የምትጠይቁ ትኖራላችሁ። መልእክቴን የሚሰሙ ሰዎች የተወሰኑ ሰዎች ብቻ እንዲሆኑ አልፈልግም። ሁሉንም እንዲነካ ነው። አንድ ጊዜ አንድ መጋቢ ሞቅ ብሎት አንድ ነገር ተሰምቶት ይሆናል። እስቲ በሕይወታችሁ የነካችሁ ሰው፣ ሕይወታችሁን የባረከው የነካው ሰው እሱ ሰው ጋር ሂዱና ኋላው ተሰለፉ አላቸው። ይሄ ሰው እሱ ያሰበው ፓስተር በመሆኑ ብዙ ሰው ተሰልፎ ከሱ ኋላ የሚቆም መስሎ ነው የጠበቀው። ለዚህ ነው ይሄን ማየት ስለፈለገ ነው። እስቲ ዛሬ እንደው ልሞክረው፣ ይሄን ያህል ዓመት ቤተ ክርስቲያንን አገልግያለሁ አለ። ሁሉም ተነስቶ ውር ውር እያለ ከአንዳንድ ሰው ኋላ ቆመ። ዞር ብሎ ሲመለከት ከሱ ኋላ የተሰለፉ ምንም ሰዎች የሉም። ደነገጠ። አንዲት አሮጊት ተራ አባል ሰውነቷ የተጨማደደ የጎበጠ እሷ ኋላ ብዙ የቤተ ክርስቲያን ግማሽ የሚበልጠው ከሷ ኋላ ተሰለፈ። ይሄ ለሱ ምንድነው? ትልቅ ትምህርት ነው። ለእናንተ የምተውላችሁ። እቺ ሴትዮ ምን አርጋ ነው? አልሰበከችም፣ አልዘመረችም፣ አላስተናገደችም። ግን መብረቅም ይሆን ፀሐይም ይሆን በረዶም ይሆን ሁል ጊዜ ከዚያ ቤተ ክርስቲያን ቀርታ አታውቅም። አይኗ እንዴት እንደሚያይ አይታወቅም። ስታይ አንድ ሰው ሁለት ሰው ያልመጣ እንደሆነ ቤቷ ገብታ ስልክ ትደውልና ሀሎ፣ ዛሬ ቤተ ክርስቲያን አላየሁሽም፣ ለምን አልመጣሽ? የብዙዎችን ልብ የነካች አሮጊት ነች። የኔ ወገኖች እግዚአብሔር እንዲያደንቃችሁ መታየት አያስፈልጋችሁም። ውር ውር ማየት አያስፈልጋችሁም። እግዚአብሔር በድብቅ ያለውን በብርሃን ያወጣል። አሜን። ስለዚህ ምን ለማለት ነው የምፈልገው በዚህ ትምህርቴ? ሁላችንም ማናችንም እዚህ እርስ በርሳችን የማንነካካ ለበጎ ማንባርክ አንዳችንም የለንም። የቤተ ክርስቲያን መቆም የሚችለው ጥቂቶች በሚንቀሳቀሱት እንዳይመስላችሁ። እግዚአብሔር ለእያንዳንዳችን እቅድና ዓላማ ፕሮግራም ካለው እሱ ይነካናል። ባስቀመጠን ቦታ የእግዚአብሔር እቅድና ዓላማ በሕይወታችን ሊፈጸም ይችላል። ስለዚህ ይሄ በመሮጥ አይደለም፣ በመታየት አይደለም፣ በመሆን እግዚአብሔር እንድንሆን በሚፈልገው ነገር መሆን ስንችል ማለት ነው። እግዚአብሔር ያለ አንዳች ዓላማና እቅድ እንዲሁ በድንገት እንዳልተፈጠርን እርግጠኞች ነን። በወላጆቻችን የሥጋ ፈቃድ አይደለም የተወለድነው። እግዚአብሔር ያውቃል ከማናት ከማባት ጋር እንዴት መወለድ እንዳለብን። በእግዚአብሔር እቅድ የተወለድን የተፈጠርንበትም አካባቢ እንኳን በእግዚአብሔር የተወሰነ ነው። እግዚአብሔር ያለ አንዳች ዓላማና እቅድ እንዲሁ አልፈጠረንም። ኪሳራ ነበር የሚሆነው። 7 ቢሊዮን ሰዎች አሉ በዓለም ላይ። ለእያንዳንዳቸው እግዚአብሔር እቅድ አለው። ሰዎች ላያውቁት ይችላሉ። እሱ እንዳቀዳቸው ላይሆኑ ይችላሉ። ግን እግዚአብሔር ለሁሉም ዓላማና እቅድ አለው። ሁሉ ነገር መልካም ሲሆን በትክክለኛ መንገድ ነኝ ወይ?
በእግዚአብሔር ፈቃድ ውስጥ ነኝ ወይ? ቅድም መግቢያችን ላይ የጠየቅኩት ጥያቄ ሁላችንም መጠየቅ ያለብን፣ ዝም ብለን መኖር ባገኘነው ሰክሴስ ብቻ እየተደሰትን በመኖር ፈንታ እኔ እግዚአብሔር ባስቀመጠኝ ቦታ ነኝ ወይ? እምሰራው እሱ እንድሰራው የሚፈልገውን ነው ወይ? እግዚአብሔር የእሱ ፈቃድ በእኔ ሕይወት ውስጥ እየተፈጸመ ነው ወይ? ይህን ጥያቄ የእግዚአብሔርንም ሥራ እየሠራው አሁን ሁል ጊዜ ጠይቃለሁ። ይኸው ነው በቃ? ወይስ ደግሞ ከዚህ የበለጠ ገና የሚመጣ አለ? ያንን ነው መጠበቅ ያለብኝ። አንዳንዴ ሁኔታዎች ልክ ሳይመጡልን ሲቀሩ ለምን ይህን አይነት ነገር በእኔ ደረሰ? የምትወደኝ ነገር ከሆነ በምፈልግህ ሰዓት ለምን አትገኝም? ለምን እንደ ከሌ አልሆንም? የሚል ጥያቄ እንጠይቃለን። መልስ ስናጣ ስሜታችን ወደ መራራነት፣ ወደ ፍርሃትና ወደ በደለኛነት ስሜት እየተለወጠ ይመጣል። አንዳንዴ ነገሮቹ እንኳን ጥምዝዝ በሚሉበት ጊዜ በዚያ በጠምዛዛ ሕይወት ውስጥ ይሆናል እኔና እናንተን የሚሰራን። አስቸጋሪ በሆነ በከባድ ሁኔታ ውስጥ በማሳለፍ እግዚአብሔር እኔና እናንተን ወደ ራሱ ሊያስጠጋን የሚፈልግበት ጊዜ ይሆናል። ተበሳጭተን ይሄ ለምንድን ነው ይሄ በእኔ ደረሰ ብለን የምንለው ነገር ለበጎ ይሆናል። ሮሜ ምዕራፍ 8 ቁጥር 28 እግዚአብሔርን ለሚወዱት ነገር ሁሉ ለበጎ፣ ያም የእሱን ዓላማ ወደ መፈጸም ደረጃ ያደርሰናል። እየገፋን ወንድሞቻችን ብዙ ታግለው ከዚያም ሲወድቁ አሁንም እግዚአብሔር ነገረኝ፣ ነገም እግዚአብሔር ነገረኝ፣ ተነገ ወዲያም እግዚአብሔር ነገረኝ፣ ሁልጊዜ እግዚአብሔር ነገረኝ ይሆናል። ይወድቃሉ፣ ይነሳሉ፣ ይወድቃሉ፣ ይነሳሉ። ቆም ብለው ወይ ተመኑት እስቲ ቆዩ፣ እግዚአብሔር እንደምሆነው እንደሆነ የሚፈልገውን እየሆንኩ ነኝ ወይ? እንዲህ ሰው የሚፈልገውን ነገር እያያዝኩ ነው ወይ? ያላስጨበጠኝን ነገር ሊጨበጥ ነው ወይ? በጣም ያሳዝኑኛል። አንዳንድ ወንድሞቼ ነው ያሉ ያልሆኑት ነገር የለም። አንዱ ሲናገር እከሌ ሁሉ ነገር ሆኗል አለ፣ የቀረው አንድ ነገር መሆን ብቻ ነው አለ። ምንድን ነው አልኩት። ስለው እስላም መሆን ነው አለኝ። ሁሉን ነገር ሆኗል። አሁን እንዲያውም እስላም ለመሆን ተጠግተዋል አለ። እንዴት ስለው ሙስሊም ሚኒስትሪ ብሎ ጀምሯል አለ። ስለዚህ እንዲሁ ሁል ጊዜ አሁንም ይሄንን አሁንም ያንን ነገም ያንን ሁል ጊዜ እግዚአብሔር ያላስጨበጣችሁን አትጨብጡ። እግዚአብሔር ያልሰጣችሁን ነገር አትያዙ። እግዚአብሔር የሚፈልገው ነገር ከሆነ ማንም ከእጃችሁ ነጥቆ አይወስድም። የሚችል ቢሆን ኖሮ እኔ ዛሬ እናንተ ፊት ቆሜ ለመስበክ አልችልም ነበር። በብዙ ወንድሞቼ ትግል እና ለማደናቀፍ መቅደም ሲያቅታቸው ጠልፈው ለመጣል የሞከሩ ብዙዎች ናቸው። አንዳንዶቹ አሁንም መለሱ አለ እንዲህ እስከሚሉ ደረጃ ድረስ አለ። መኖር ብቻ አይደለም በትልቁ እንድኖር አረገኝ። ይሄ እግዚአብሔር ካረገ የእግዚአብሔር ፈቃድ ከሆነ የእግዚአብሔር እቅድ ከሆነ በሕይወታችሁ እኔ ብቻ ካላበላሸሁት ማንም አያበላሸውም። እኔ ነገ ብዬ ወጥቼ ፎት ካልኩ ቡጊ ካልኩ ያኔ ነው ችግር የሚሆነው። በስተቀር ሌላ ነገር የለም። ማንም ከአምላኬ የሚነጥቀኝ የለም። ከሱ አገልግሎት የሚወስደኝ የለም። ብዙዎች ጠልፈውኛል፣ ያልሆነ ስም ሰጥተውኛል። ግን አምላኬ የሚሰጠኝ ስም ይበልጣል። እኔ ወገኖች እግዚአብሔር እርግጠኛ ሆኑ በሕይወታችሁ ብቻ አንድ ነገር እግዚአብሔር እንደጠራችሁ ብቻ እርግጠኛ ሆኑ። ያ ከሆነ ጊዜውን ጠብቆ እግዚአብሔር ያስቀመጣችሁ ሁኔታ ላይ ይደርሳል። አንድ ቦታ ደግሞ ሄዳችሁ ቀጥ እንዳትቆሙ ይኸው ነው ወይ ብላችሁ ራሳችሁን ጠይቁ። ገና ብዙ አለ።
አሁን እኔ ወጣትነት ነው የሚሰማኝ። ብዙዎቻችሁን እበልጣችኋለሁ፣ ግን ገና ብዙ እጠብቃለሁ። እግዚአብሔር ብዙ በሕይወቴ ይሰራል ብዬ ለምን እግዚአብሔር ያስያዘኝን ያስጨበጠኝን ይዤ እንድቀጥል ስለረዳኝ ነው። 32 ዓመት አለፈ በዚህ አገልግሎት ውስጥ። እግዚአብሔር አልከዳኝም፣ አልተወኝም፣ አልረሳኝም። ይሄ ጌታ ድንቅ ነው። እዚህ ላይ እንቋጨው። መልእክቴ ብዙ ነው፣ ግን እንቋጨውና ደግሞ በሚቀጥለው እናረጋለን። በጸሎት እንዝጋ። እግዚአብሔር ሆይ ስሜ ባረክ። ስላስተማርከን ተመስገን። እንግዲህ በተግባር እንድናውለው እርዳን። እባክህን አምላክ ወገኖችን አስተምራቸው። እዚህም ያሉትን የሌሉትንም ሁሉ ባላስቀመጣቸው ቦታ ላይ እንዳይቀመጡ፣ ያላስጨበጣቸውን ነገር እንዳይጨብጡ፣ ያላስያዛቸውን ነገር እንዳይዙ። አምላኬ ሆይ መጨረሻ ኪሳራ ነው አለበለሳ ጌታ በአንተ ፊት ስንቀርብ ይህን ያህል ባክነን አንተን የማያስደስት ሕይወት ኖረን እንዳናልፍ እርዳን። ስላስተማርከን ተመስገን። በኢየሱስ ክርስቶስ ስም አሜን።